በጌታ የተወደዳችሁ ወንድሞቼና እህቶቼ የእግዚአብሔር ሰላም ለምትሰሙን ሁሉ ይሁን። ዛሬ አጭር ነገር ላካፍላችሁ እወዳለሁ። የማካፍላችሁ ርዕስ ውድቀት ነው። አንዲት እህቴ ከካናዳ ደውላ ምን አለችኝ? ከዛሬ 7 ዓመት በፊት ወድቄያለሁ። ያንን ውድቀት ግን ልቋቋመው አልቻልኩም። እስከ ዛሬ ድረስ ወድቄ ነው ያለሁት። እንዴት 15 ዓመት ከ4 ወር በማረሚያ ቤት በለዛውም በትልቅ ችግር ውስጥ ጥርስህን የምትቦርሽበት ሳሙና አጥተህ ተፈትነህ በዚህ ልክ ተፈትነህ ከዛ ችግር ውስጥ ወጥተህ ዛሬ እንዴት አገግመህ ዛሬ እግዚአብሔርን እንደገና ተስፋ ታደርጋለህ? እኔ እኮ ያሳለፍኩት የውድቀት አይነት ትልቅ ነው። ነገር ግን ለ7 ዓመት ይኸው እስከ ዛሬ ድረስ ከዛ ውድቀት ውስጥ ማገገም መውጣት አቅቶኝ እግዚአብሔርን ተስፋ ማድረግ አቅቶኛል። ውድቀት እኮ መራራ ነው አለችኝ። እውነት ነው። ብዙ ሰዎች ብዙ ወንድሞቼ ውድቀትን ይፈሩታል። ስለ ውድቀት ያለን ነገር ካልተሻሻለ በስተቀር ውድቀትን በጸጋ ልንቀበል ያቅተናል። ብዙ ወንድሞቼ በማረሚያ ቤት እያለው ራሳቸውን አሳልፈው ለሞት ሰጥተዋል። ውድቀታቸው ምን ያህል መራራ እንደሆነ ይናገራሉ። መነሳት አይችሉም። ራሳቸውንም ያጠፉ ሰዎች አሉ። ውድቀት ታላቅ ነው፣ ከባድ ነው። ነገር ግን ማንም ሰው ሲወድቅ እንደሚነሳ ማሰብ አለበት። ይሄ ከሆነ መልካም ይሆናል ብዬ በጽኑ አምናለሁ። ውድቀት የምንሻሻልበት የትምህርት ሂደት ነው። ትልቁን የትምህርት እድል የምናገኘው በውድቀት ውስጥ ነው። ስለዚህ ውድቀት ወድቀን የምንቀርበት ሳይሆን የምንሻሻልበት እንደሆነ ልክ ስንወድቅ ማሰብ አለብን። መጽሐፍ ቅዱስ ስለዚህ ነው ጻድቅ 7 ጊዜ ይወድቃል 7 ጊዜ ይነሳል ይላል። ስለዚህ እንወድቃለን እንነሳለን፣ እንወድቃለን እንነሳለን፣ እንወድቃለን እንነሳለን። ስንወድቅ እንደምንነሳ ማሰብ አለብን። ምክንያቱም ታላቅነት ያለው ከውድቀታችን በኋላ ስለሆነ፣ ከውድቀታችን ጀርባ ስለሆነ። የአይቢኤም መስራች የሆኑት ቶማስ ጄ ዋትሰን አንድ ወጣት ጋዜጠኛ ወደ እሳቸው በፍጥነት መጥቶ ምን ብሎ ይጠይቃቸዋል? ታላቅ ሰው መሆን እፈልጋለሁ፣ እንደርሶ ስኬታማ ሰው መሆን እፈልጋለሁ፣ እንደርሶ በብዙ ዝነኛ መሆን እፈልጋለሁ ብሎ ይጠይቃቸዋል። እሳቸው ምን ብለው ይመልሱለታል? ዝነኛ መሆን ትፈልጋለህ አሉት። አዎ ዝነኛ መሆን እፈልጋለሁ። ሀብታም መሆን ትፈልጋለህ? ሀብታም መሆን። ስኬታማ መሆን ትፈልጋለህ? አዎን ስኬታማ መሆን እፈልጋለሁ። እንግዲያውስ እነዚህ ነገሮች የምትወድ ከሆነ ቶሎ ቶሎ ውደቅ አሉት። ቶሎ ውደቅ። ልክ ስትወድቅ እንደምትነሳ ስኬትና ዝነኝነት ክብር ያለ ከውድቀት ጀርባ ነው ሲሉ መልሰውለታል። ስኬት ከውድቀት ጀርባ ነው። ብዙዎቹ ወንድሞቻችን ወድቀው እየተነሱ ወድቀው እየተነሱ ስኬታማ ሆነዋል። ውድቀታችሁን ታላቅ መሆኑን አይግደዳችሁ።